አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ቻናሌ ቤተሰቦች እንደምናችሁ። ዛሬ እንግዲህ ይዤላችሁ የመጣሁት የገዛሁትን ኢትዮጵያ ይዤው ማሄደው እቃ ነው። የገዛሁት ላሳያችሁ ብዬ ነው። ታያችኋል። ታያችሁ ይሄ መፍጠሪያው ነው። ይሄ ደግሞ እንትን ማድረቂያም ይሆናል። እዛ ደግሞ ይሄንን ከዚህ ነው ያወጣው ማለት ነው። እንደራውጥ እንደርባ ይሄ ቻርጀሩ ነው። ገመዱ ላይ የተያያዘ ነው። ይሄ ዴፕቶፕ ነው አጠቃቀሙ ማለት ነው። ከዛ ደግሞ እዚህ ጋር ላይ እንደምታዩት ዲስካውንት ነው የገዛሁት። ይሄንን ለኢትዮጵያ ያስፈልጋል ብዬ ነው። 5 እንደምታዩት እዚህ 5 ፒስ ነው። እንዴት ነው አሳያችሁ። የምታዩት እዚህ ላይ እንደዚህ ነው። ይሄ ባትሪ ነው። ካርቶኖቹ እነዚህ ባትሪዎቹ ናቸው። ቻርጀሩ ነው ማለት ነው። ይሄ ባትሪው ከውስጥ ነው። ይሄ ቻርጀሩ ነው። ቀደርኩት እና ቻርጀሮቹ ናቸው። በቻርጀር ነው የሚሰራው። ይሄ ቻርጀር በስልኩም በጎን ሳናረግ ነው የምቀርጸው። እንደዚህ ነው ማድረግ ያለብኝ። አዙር እየቀረጽኩ ይቅርታ። ይሄ ቻርጀሩ ነው። 5ቱም የራሱ ቻርጀር አለው። ግን ደግሞ ቢበላሽም አንደኛው ቻርጀር ቢበላሽ ለምሳሌ በአንዱ ሁሉንም መቸረጅ ይቻላል። አንደኛው ከተበላሸ ደግሞ ያኔ አንዱን ያንዱ መቸረጅ ይችላል ማለት ነው። ግን 5ቱም የራሱ ቻርጀር አለው ማለት ነው። 5ቱም የራሱ ቻርጀር አለው። እነዚህ መስራት እንደምታዩት ይሄ ቻርጀሩ ነው። ይሄን ባትሪው ነው። ይሄ ባትሪው ነው። እዚህ ጋር ባትሪው አውጥቼው ነው። ምክንያቱም ቻርጅ አድርገዋለሁ እንዳይበላሽ። ሲመጣም እንደዚህ ነው የሚመጣው። ከዛ ራሳችሁ ናቸው የምታስገቡት። ተጀርቧል። ይሰራን ቆንጆ ነው። እዚህ ጋር ቻርጅ ማድረጊያው ከዚህ ጋር ማብሪያው ከዚህ ጋር ቻርጅ ማድረጊያው ነው። ይሄ ባትሪ ነው። ሁሉም ባትሪ ያለው ከስሩ እንደምታዩት ከስሩ ያለው ባትሪ ይሄን ይመስላል። ለኢትዮጵያ ይጠቅማል ብዬ ያሰብኩት ነው የገዛሁት። ምክንያቱም አሰካዋለሁ። ከዚህ ደግሞ እንደምታዩት ይኸውላ ይታያችኋል። 5 ሊትር ነው። እንትኑ ደግሞ ፓወርፉል ሞተሩ ደግሞ 600 ዋት ነው። 2 አመት ጋራንቲ አለው። 5 ሊትር ነው። እዚህ እንደምታዩት 5 ሊትር ነው። 6 ፒስ እንትን አለው። እንትኖቹ የሚፈጩበት 6 ፒስ ነው። ይሄንን ይመስላል። 5 ሊትር ይሄ እንደምታዩት ይሄንን ይመስላል። ይሄ ራሱ ነው። ከዛ እነሱ ነው ደስ ብሎ ነው የመጣው። ኪሱ እንዳይሰበር ራሱ ነው። አተምቸችልኝ እንዴት እንደማወጣ ነው። ከብደን ገርሞኛል። ልብስ አስገብቼ እንዳይሰበር ብዬ በጥርሱ ይዤው ማለት ነው። ከታያችሁ
ይሄ ደስ እንደዚህ እንትን የምንልበት ነው። ይሄ ጎማ ነው። ይሄ የሆነ ነገር ስናደርግ እንደዚህ የምናወርድበት ነው። ሽንኩርትም ሆነ ምንም ሆነ እንደዚህ። ከዛ ይሄ ጥርሱ 6 ነው። ይሄን ነው ጥርሱ 6 ነው እንደምታዩት። ከላይ 2 6 ይሄንን ይመስላል። ይሄ ፕላስቲክ ነው። የክዳኑ ፕላስቲክ ነው። ይሄን እንደዚህ እናደርግበት ማለት ነው። ከዛ ይሄንን ይመስላል። 5 ሊትር ነው እንደምታዩት። አይሰበርም። ያኔ ስቲል ነው። ምንም እንትን የሚለው ነገር የለም አላችኋለሁ። ይሄንን ይመስላል። ይሄ ጎማው ክዳኑ ነው። እዚህ ማለት ነው። እዚህ ከዛ ራሱ ያችሁት ይሄንን መሰለ መፍጫ ነው። ጀማል ከከረ እንደዚህ ነው የቻርጀር። ይሄ መፍጫ ነው። ከዚህ መቀስ ይሄናል። ይሄንን ይመስላል የገዛሁት። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁም ከልብ ነው የማመሰግነው። ይሄን ካርቶኑ ነው እንግዲህ። ይሄ አይካበድም፣ በእጅ በሻንጣ የሚሄድ ነገር ነው። ይሄም አይካበድም፣ ባትሪዎቹም አይካበዱም። አወጣጥቼ ካርቶኑን ጥዬ እቃዎቹን ብቻ ነው የምወስዳቸው እና ይሄንን ይመስላል። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ እላችኋለሁኝ። ይሄ የፈለጋችሁትን መፍጨት ይችላል። ስጋ ብትሉ፣ ሽንኩርት ብትሉ፣ የፈለጋችሁትን አትክልት ብትሉ ሁሉንም ነገር መፍጨት ይችላል። ችግር የለበትም። ጥራጥሬ ውጭ ማለት ነው። እና ይሄንን ይመስላል። ባትሪ ደግሞ ይሄንን ይመስላል። እንግዲህ ሁሉንም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ከልብ አመሰግናለሁ።